ሃይ ጋይስ የዛሬ አርስታችን ዳርክ ሳይኮሎጂ ነው የሚለው። ሰዎች በዳርክ ሳይኮሎጂ በመጠቀም ሰዎች ከእናንተ አንጻር እንዳይነሱ በእነዚህ 6 ነገሮች ከእናንተ አንጻር እንዳይነሱ ያደርጋሉ። አንደኛ፣ እንደ መስታወት ሁኑባቸው። እጃቸው ሲያጣምሩ ቀስ ብላችሁ እጃቸው አጣምሩ። ድምጻቸው ሲቀንሱ እናንተም ድምጻችሁ ቀስ ብላችሁ ቀንሱ። ሁለተኛ፣ ሊድ የሚያደርጉ ጥያቄዎች ጠይቋቸው። እንዲህ አድርጎ ከማለት ሁለት እናንተ ደስ የሚሉ ምርጫ ሰርታችሁ ብታስመርጣቸው የተሻለ ነው። ምክንያቱም ምርጫው የእናንተ ስለሆነ። ሶስተኛ፣ ዝምታን ተጠቀሙ። ድርድር ላይ ወይም ክርክር ወቅት ዝም ማለት ምን ያህል ፓወር እንዳላችሁ ያሳያል። ታዲያ በወሩ ረጋ ብላችሁ አውሩ። ክርክሩን እያሸነፋችሁ ይመስላችኋል። አራተኛ፣ የምትገመት ሰው አትሁን። ማንም ሰው ቀጣይ ምን እንደምታደርግ ሊያውቅ አይገባም። ስለ አንተ ብዙ ባላወቀ ቁጥር በጣም ጠንካራ እየሆንክ ትመጣለህ። አምስተኛ፣ ራስህን ተቆጣጠር። ብዙ ሰው ሲያዋጋ አንተ ተረጋጋ እና አስተውል። መረጋጋት ትልቅ ፓወር ይሰጣል። ስድስተኛ፣ የሰዎችን አይናቸውን አይ። ሰዎችን ስታወራ አይናቸው ውስጥ ራስህን ለማየት ሞክር። ምን ያህል ፓወር እንደሆንክ ማየት አያቅታቸውም።